አንድ አባት እድሜው 40 ነው። የልጁ እድሜ 10 ነው። እና አባትየው ልጁን ያወራው ነው። ልጄ እኔ 40 ዓመቴ ነው፣ አንተ 10 ዓመት ነው። የኔ እድሜ ካንተ እጥፍ የሚሆነው ከስንት ዓመት በኋላ ነው አለው። ስንት ነው የልጁ መልስ ሊሆን የሚችለው? ትክክለኛ ካንተ እጥፍ የሚሆነው ከስንት ዓመት በኋላ ነው ያለው? የኔ እድሜ ካንተ እጥፍ የሚሆነው ከስንት ዓመት በኋላ ነው ብሎ ጠየቀው አባትየው ልጁን። የልጁ ምላሽ ትክክል የሚሆነው ስንት ካለ ነው? ከ40 ዓመት በኋላ ካለ በኋላ ልጅየው 50 ይሆናል፣ አባትየው ደግሞ 80 ይሆናል። እሺ ከስንት ዓመት በኋላ ነው እጥፍ የሚሆነው ነው አይደል? የኔ እድሜ ካንተ እድሜ እጥፍ የሚሆነው ከስንት ዓመት በኋላ ነው? ከ50 ዓመት በኋላ። አንድ አባት ለልጁ እኔ 40 ዓመቴ ነው አለው፣ አንተ ደግሞ 10 ዓመት ነው አለው። የኔ እድሜ ካንተ እጥፍ የሚሆነው ከስንት ዓመት በኋላ ነው ብሎ ጠየቀው። የልጁ ምላሽ ትክክል የሚሆነው ስንት ከሆነ? ምንድነው ያለው? ጥያቄውን ድገም። አንድ አባት 40 ዓመቱ ነው፣ ላሻሽለው ጥያቄው። ልጅ ደግሞ 10 ዓመቱ ነው። የአባትየው እድሜ ከልጁ እጥፍ የሚሆነው ከስንት ዓመት በኋላ ነው? ከ20 ዓመት በኋላ። 20 ዓመት በኋላ የምትለው አንተ? ከ20 ዓመት በኋላ ልጁ 30 ይሆነዋል፣ አባት ደግሞ 60 ይገባል፣ በእጥፍ ይሆናል። ሙከራ አሪፍ ነው። ሙከራ አሪፍ ነው። ያንተስ ምን ትላለህ? እኔ ከ10 ዓመት በኋላ። ከ10 ዓመት በኋላ አባትየው 50 ይሆነዋል፣ ልጅየው ደግሞ 20 ይሆነዋል። እርግጠኛ ነህ? የምታሻሽለው ነገር የ20 እጥፍ 50 ነው እንዴ? ከ20 ዓመት በኋላ ልጅ 30 ይገባል አይደል? አባት ደግሞ 60 ይደርሳል፣ እጥፍ ይሆናል ማለት ነው። እጥፍ ይሆናል ማለት ነው። አባትየው 40 ዓመቱ ነው፣ ልጅየው ደግሞ 10 ዓመቱ። አባትየው ልጁን ልጄ የኔ እድሜ አሁን 40 ነው አለው፣ ያንተ እድሜ ደግሞ 10 ነው። የኔ እድሜ ያንተን እጥፍ የሚሆነው መቼ ነው ብሎ ጠየቀው። እጥፍ የሚሆነው ከስንት ዓመት በኋላ ነው ብሎ ጠየቀው። ልጅየው ስንት ብል ነው ትክክል የሚሆነው? እጥፍ የሚሆነው 40። አባት ለልጁ ነው እያወራ ያለው። እኔ 40 ዓመቴ ነው አለው አባትየው ማለት ነው። ልጁ ደግሞ 10 ዓመቱ እንደሆነ ነገረው። እኔ 40 ዓመቴ ነው፣ አንተ ደግሞ 10 ዓመት ነው። የኔ እድሜ ካንተ እጥፍ የሚሆነው መቼ ነው ብሎ ጠየቀው። ልጅየው ትክክል የሚሆነው ስንት ዓመት ካለ ነው? 40 ከሆነ 40 እንደ አባቱ እኩል ከሆነ 40 ከሆነ አንድ አባት ከልጁ ጋር እያወራ ነውና ልጄ እኔ 40 ዓመቴ ነው አለ። የአባትየው እድሜ 40 ነው ማለት ነው። የአባትየው እድሜ 40 ነው፣ የልጁ 10 ነው። የአባቱ እድሜ ከልጁ እጥፍ የሚሆነው ከስንት ዓመት በኋላ ነው? 30 ዓመት በኋላ 20። አባትየው 40 ዓመት ነው፣ ልጅየው ደግሞ 10 ዓመት። የአባትየው እድሜ ከልጅየው እድሜ ኦልሬዲ እድሜያቸውን ነግሬያለሁ፣ 40 እና 10 ነው። የልጅ 10 የአባት 40 ማለት ነው አይደል? የአባትየው እድሜ ከልጁ እድሜ እጥፍ የሚሆነው ከስንት ዓመት በኋላ? ከ10 ዓመት በኋላ። ከ20 ዓመት በኋላ። ከ20 ዓመት በኋላ አብራራልኝ። ማለት መጀመሪያ 50 ነበረ፣ 40 አባትየው 40 ለልጁ ሲደመር 10 50 ነው የሚሆነው። 60 ሲሆን ደግሞ የልጁ 30 ነው የሚሆነው። የልጁ 30 የአባት 60። ከዛ እጥፍ የሚሆነው ከ20 ዓመት በኋላ ነው። ከ20 ዓመት በኋላ። አመሰግናለሁ ስለተሳትፎ። አንድ አባት ከልጁ ጋር እያወራ ነው። ልጄ እኔ 40 ዓመቴ ነው አለው፣ አንተ ደግሞ 10 ዓመት ነው አለው። የኔ እድሜ ካንተ እጥፍ የሚሆነው ከስንት ዓመት በኋላ ነው ብሎ ጠየቀው። ልጅየው ትክክል የሚሆነው ስንት ካለ ነው? 30። የልጁ 30 ሲሆን የአባት 60። ከስንት ዓመት በኋላ ነው ያልኩት? 20 ዓመት በኋላ። አዎ ማሻሻያ ማስተካከያ ካለ ለምሳሌ የአባቱ ስንት አልከኝ? የልጁ አባትየው 40 ነው፣ ልጅየው 10 ነው። አባትየው ነው እንግዲህ ያወራ ያለው። ልጄ እኔ 40 ዓመቴ ነው፣ አንተ 10 ዓመት ነው። የኔ እድሜ ካንተ እድሜ እጥፍ የሚሆነው ከስንት ዓመት በኋላ ነው ብሎ ጠየቀው። ከስንት ዓመት በኋላ? 30 ዓመት በኋላ። 30 ዓመት በኋላ። ከ20 ዓመት በኋላ 60 እና 30 ይሆናል። 20 ዓመት በኋላ 40 የነበረው የአባትየው እድሜ 60 ይሆናል፣ የልጅየው 10 የነበረው 30 ይሆናል። እጥፍ የሚሆነው እዛኔ ነው ማለት ነው። ከሁለታችሁ ማን ነው የተሻለ የመለሰው? እኛ ግን ያው ወንድማማቾች ስለሆን በጋራ ነው። የሞባይል ካርድ ነው ሽልማቱ። በጣም አሪፍ። ዋው እናመሰግናለን። ባለስንት አንድ አባት 40 ዓመቱ ነው፣ ልጁ ደግሞ 10 ዓመቱ። የአባትየው እድሜ ከልጁ እድሜ
እጥፍ የሚሆነው ከስንት ዓመት በኋላ ነው? 40 ከመቶ በኋላ ከመቶ ዓመት በኋላ። ምክንያቱም ልጁ 20 ሲሆነው የአባቱ 80 ይሆናል። ከዛ እጥፍ የሚሆነው የአባትየው እድሜ ከልጁ እጥፍ የሚሆነው 40 መቶያ መቶያ። አባት 40 ዓመት ነው፣ ልጅ 10 ዓመት። የአባትየው እድሜ ከልጁ እጥፍ የሚሆነው ከስንት ዓመት በኋላ? ከ20 ዓመት። አንድ አባት ከልጁ ጋር እያወራ ነው፣ እንደዚህ የሚያወራው ማለት ነው። እኔ 40 ዓመቴ ነው አለው፣ አንተ 10 ዓመት ነው አለው፣ ለልጁ ማለት ነው። የኔ እድሜ ካንተ እድሜ እጥፍ የሚሆነው ከስንት ዓመት በኋላ ነው ብሎ ጠየቀው። ልጅየው ትክክል የሚሆነው ስንት ዓመት ካለ ነው? የአባቱ እድሜ 40 ነው። የአባቱ 40 የልጅየው 10 80 ከ80 ዓመት በኋላ ነው የአባትየው እጥፍ የሚሆነው። ከ20 ዓመት በኋላ 20 ዓመት በኋላ። አንድ አባት ከልጁ ጋር እያወራ ነው፣ አሁን የምነግርህን ነገር ማለት ነው። ልጄ እኔ 40 ዓመቴ ነው አለው፣ አንተ ደግሞ 10 ዓመት ነው አለው። ይህ ማለት አባት 40 ልጅ 10 ነው ማለት ነው። የአባትየው እድሜ ከልጁ እድሜ እጥፍ የሚሆነው ከስንት ዓመት በኋላ ነው?